ማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ ያለችው አንቀጽ ነው እንመልከታት። ማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ እንዲህ የሚል ቃል ነው የምናገኘው። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። ለማን? ለወንድምህ። ኦርቶዶክሳዊ ክርስቲያን ሆኖ ጉንጭህን ቢመታ ቢጠላህ፣ ጥላቻ ቢነዛብህ ተመልሰ በወንድም ላይ በጥላቻ አትነሳ እንጂ ቀኝ ላይ መታ ግራህን አዙርለት ማለት የቅዱስ ሚካኤል ቤተክርስቲያን ሲቃጠል የቅዱስ ገብርኤል ደግሞ እንዲቃጠል እድል ፍቀድ ማለት አይደለም። ነይበረ መጀመሪያ ማወቅ አለብን። ክፉን በክፉ አትመልሱ ነው። ምን ማለት ነው? ሲሰድቡ ተመልሰ አንተ አትሳደብ፣ ጽድቅ አይደለም። እቺ የተነገረን ትእዛዝ ይሄ ነው። ከኃይል በላይ ሲሆንስ፣ ከአቅም በላይ ሆነ መከራ ይመጣብስ፣ ልክ እንደ ኦቶማን ቱርክ፣ እንደ ግራኝ መሐመድ፣ እንደ ይሁዲት ግዱት ሲመጣስ ተሰደዱ። የሚሰደዱ ብፁዓን ናቸው ለሚለው በሃይማኖት ግን መሰደድ ነው። የአረብ ሀገር ለሚል፣ አሜሪካ ለሚል፣ አውሮፓ ለሚል አይደለም፣ ሩማንያ ለመግባት አይደለም። ስለ ሃይማኖታቸው ስለ ክርስትናቸው ወደው ፈቅደው የሚሰደዱ ሰዎች ብፁዓን ናቸው። ለዚህ ነው የሚሰደዱ ሰዎች ብፁዓን ናቸው ያለው ጌታችን በአንቀጸ ብፁዓን ትምህርቱ። መሰደድ ብፅዕና ነው፣ ለሃይማኖት ነው። ዋጋ ከፍለ ከነ ልጆች ከነ ቤተሰብ ካደክበት ከነበርክበት ቀይ ለቀ ትሰደዳለህ። ለሃይማኖት ለውንብድና አይደለም። ብፁዓን ናቸው የሚያሰኛቸው ለሃይማኖታቸው የተሰደዱ ሰዎች። እዚህ ክፉን አትቃወሙት ማለት ክፉ በክፉ አትመልስ፣ ሲሰሩ መልስ አትሳደብ። ወንድም ሲናገር ለወንድም መልስ የምታዘጋጅ ተወው፣ እለፈው። እንደውም አንድ ስድብ ይጨምርልህ አንድ ስድብ ይጨምርልኝ ብለህ ተወው እንጂ ቤተክርስቲያን ሲቃጠል ተመልሶ ሌላ ቤተክርስቲያን እንዲቃጠል ፍቀድ ማለት አይደለም።